ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ውዶቼ? ሄዳችሁ ዛሬ እዚህ ጋ ውሃ እያጠጣሁ ነው። ጎረቤት ያለ ቦታ ነው ማለት ነው እና ተጨማሪ ይከፈለኛል። 5 ብር ምናምን ነች የምትሆን እና ከወጣን አይቀር እንደዚህ ተጨማሪ ነገር እየፈለግን መስራት ያስፈልገናል። ቶሎ ለመለወጥ፣ ቶሎ ወደ ሀገራችን ለመግባት ስራ ስትመርጡ ስራ ስሩ። ከወጣችሁ አይቀር ከወጣን አይቀር እላችኋለሁ። እኔ በበኩሌ ስራ አልመርጥም። ዋናው ብር ያስገኝ ጉዳት የማይደርስብኝ ከሆነ እኔ ላይ ምንም ወደኋላ ምንም አይነት ነገር ማለት ነው። ሐላል ይሁን ብቻ እና አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ታርጉኝ። ምን ችግር አለ? አያስከፍልም። እናንተም ክፈቱ፣ እንስራ፣ እንበረታታ እርስ በርሳችን። የእውነት እኛ ካልተረዳዳን ማንም እኛ እኮ ተቀለሷ ለሁሉም ሰው ደራሽ ነን። ለሁሉም በእኛ ነው እያንዳንዱ የፈመሰ መኪና የያዘ ቤት ሰራ፣ የምር በእኛ ነው። እኛ ደግሞ ለራሳችን አንሆንም። ለምንድን ነው? ክፈቱ፣ እንስራ። ሁሌ ማዳም ቤት ኧረ ይደብራል። እኔ እንኳን ከመጣሁኝ ገና 8 ወሬ ነው እና ምርር ብሎኛል እላችኋለሁ። እና አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ ኮሜንት ስጡኝ፣ በርቺ በሉኝ። እስኪ በርቺ፣ አይዞሽ፣ ከጎንሽ ነን በሉኝ። በእናትህ እውነት በጣም ጠንካሮች ናችሁ። 2 አመት ከዚያ በላይ የሰራችሁት ውጪ እናንተን አለማድነቅ ንፉግነት። እውነት ስንት ነገር አለ የሚናፍቅ ስንት ነገር። አላህ ለሀገራችን ያብቃችሁ፣ ለሀገራችን ያብቃን። የዚህ ሀገር 1 ብር 10 ብር በጣም ዋጋ አላት ለኛ። እያንዳንዷን ነገራችንን ሴቭ ማድረግ አለብን። ሴቭ ካላረግን የእውነት የትም አንደርስ። እየሰራን የምናጠፋ ከሆነ ለማንም የምንበትን ከሆነ አይሆንም። ህይወታችን ይረሳል። ለህይወታችን ደግሞ እኛ ነን ያለነው። እኛ ነን በቃ ያለችንን ቁጥር አድርገን ይዘን ሂደን ሀገራችን ላይ እንደማንኛውም ሰርተን መኖር እንችላለን። እስከ መቼ ነው እንደዚህ? እኔ አስጠልቶኛል ነው የምላችሁ። የምር 8 ወሬ ነው በቃ አላቅ አቀራረጹ ላይ ምናምን በደንብ ላይ ታያችሁ ይችላል። እንግዲህ ያው የጀማሪ ነገር ታውቁታላችሁ። በሂደት እናስተካክላለን ትያለሽ። ለውጥ በሂደት ነው፣ በአንድ አይመጣም ማለት። ላይክ አድርጉ፣ ሼር፣ ሰብስክራይብ አበረታቱ ውዶች፣ አበረታቱ። ምን ይታችሁ? አበረታቱ። ኸይር ነገር ከትንሽ ይጀምራል። አይከፈልበትም።
ባይ ባይ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑ።